ሀብታሙ ሰውና ደሃው ሰው በሆነ ዘመን ላይ የነበሩ የሁለት ሰዎች ታሪክ በመጽሐፍ ቅዱስ ውስጥ እንዲህ ሰፍሮ ይገኛል። አንድ ሰው በጣም ባለጸጋ የሆነ ትልቅ ቤት ውስጥ እና ውብ ቤት ውስጥ የሚኖር ሰው ነበር። የሚለብሳቸው ልብሶች እጅግ ውዶች፣ የሚመገበው ምግብ በጣም ጣፋጭ ነበር። ይህ ለባለጸጋው ሰውዬ የዕለት ተዕለት ተግባሩ ነበር። በተቃራኒው ከሀብታሙ ሰውዬ ቤት ብዙም ሳይርቅ ከበሩ ፊት ለፊት ላይ የሚኖር ስሙ አልዓዛር የተባለ ሰው ይኖር ነበር። አልዓዛር በጣም ደሃ፣ በቁስልም የተወረሰ ሰው ነበር። ቤትም ሆነ ጥሩ ልብስ አልነበረውም። በጣም የሚርበው ነበር። የሚፈልገው ነገር ቢኖር ረሃቡን ማስታገሻ ይሆንለት ዘንድ ከባለጸጋው ቤት የተረፈውን ፍርፋሪ አግኝቶ መመገብን ብቻ ነበር። ውሻዎች እንኳን መጥተው ቁስሉን ይልሱለት እንደ ጓደኛም ያጫውቱት ነበር። ይህ ባለጸጋ ሰው የአልዓዛርን ኑሮ ተመልክቷል፣ ነገር ግን አልረዳውም ነበር። ይልቁኑ የድሎት ሕይወቱን መኖሩን ቀጠለ። ይህ ሰው በዙሪያው ላለ እርዳታ ለሚፈልግ ለማንም ግድ ሰጥቶት አያውቅም። አንድ ቀን አንድ ነገር ተፈጠረ። አልዓዛር ሞተ። መላእክቶችም አልዓዛርን ወደ ገነት ወሰዱት። ከእንግዲህ አልዓዛር በገነት ውስጥ አይራብም፣ ሕመምም አይኖርበትም። ገነት ውስጥ በሰላምና በደስታ ነበር የሚኖረው። ሀብታሙም ሰውዬ እንደዚሁ ይሞታል። ነገር ግን ራሱን በሲኦል ውስጥ እየተሰቃየ ነበር ያገኘው። በሲኦል ውስጥም ባለጸጋው ሰውዬ ስቃይ ውስጥ ነበር። በጣምም ተጠምቷል። በእርሱና በአልዓዛር መካከል ትልቅ ርቀት ነው ያለው። እናም አልዓዛር የት እንዳለ ለማግኘት አልቻለም። ባለጸጋው ሰውዬ እየጮኸ እንዲህ አለ፣ አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካምን እንደተቀበልክ አስብ፣ አልዓዛርም ክፉን። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። ቀጠልም አድርጎ ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለው። ባለጸጋው ሰውም እንግዲያስ ከሆነ አባቴ አብርሃም ሆይ ወደ አባቴ ቤት መምህራንን ላክ፣ 5 ወንድሞች አሉኝ እና እነርሱም የኔን ሕይወት ደግመው ወደዚህ ስቃይ ስፍራ እንዳይመጡ እግዚአብሔርን ይወቁ አለው። አብርሃምም መልሶ የሙሴና የነቢያቱን ትምህርት እንዴት መኖር እንዳለባቸው ያስተማሩትን መማር አለባቸው ብሎ መለሰለት። ታሪኩን ስናጠቃልለው የታሪኩ መልእክት እንዲህ ነው። ሕይወትኛ ባከማቸነው ወይም በተንበሸበሽነው የሀብት መጠን አይደለም፣ ይልቁኑ ማካፈል በምንችለው መዋደድ፣ በምንሰጠው እርዳታ ነው። የድሃው ሰው አልዓዛርና የባለጸጋው ሰውዬ ታሪክ ከራሳችን ፍላጎት አልፈን በአካባቢያችን ሆነ በአጠገባችን ላሉ ሰዎች ግድ ሊሰጠን እንደሚገባ ያስተምረናል። እውነተኛውን ሰዋዊነት የምናገኘው ሰዎችን ስንረዳ ነው። በምላሹም ዘላለማዊ ደስታን እና ሰላምን እናገኛለን ይለናል የአልዓዛርና የባለጸጋው ታሪክ። ወስብሐት ለእግዚአብሔር።